መጣና ላመቱ ወረደም ሰነበቱ ሆያ ሆያ finally hi guys oh my god መጣን ላይቀርልን መጣን የመጨረሻውን የመክሳት ቻሌንጅ ይዤ መጥቻለሁ ከስንት ወር በኋላ አይኔን በጨው ጥባርጌላችሁ ወደ ዩቲዩብ መጥቻለሁ የመጣውበት ምክንያት ያው እንደምታዩት ላስት ታይም ስንለያይ እኔ 49 ኪሎ ገብቼ ነበር ከ74 ኪሎ ማለት ነው በጣም ብዙዎቻችሁ ከስታችሁ ጉር ተብሎ ነበር ይሄ ማለት ከወራቶች በፊት ማለት ነው ከዛ በኋላ ተመልሰን የወፈርናለን እንደኔ እናንተም የወፈራችሁ ካላችሁ እስኪ አስታውቁኝ እና ብዙዎቻችሁ የምትጠይቁኝ ነገር ምንድነው በቀላሉ መክሳቱን አሳይተሽናል ግን ለምንድነው ተመልሰሽ የምትወፍሪው ምትሉኝ ይሄ እንግዲህ አራተኛ አምስተኛ ቻሌንጅ ነው ለምን እንደሆነ ልንገራችሁ ብዙ ጊዜ ቲክቶክ ላይ ማወራዋለሁ ይሄን ነገር አውሮፕላን ይሄድ ቆይ ስታንድ ባይ ሆልድ ፖዝ ሄደ እና ምን መሰላችሁ እኔ የሆርሞን መዛባት ችግር አለብኝ እና በአመት የሆነ ጊዜ ሲዝናል ነው ይመጣብኛል የሆርሞን የሚዛባበት ጊዜ አለና በጣም ነው የምታመመው ሬጉላር ሳይክል የማይኖረኝም ውስጤን ብቻ ሌላ ችግሮች አሉብኝ ከዚህ በፊት ታውቃላችሁ ኦፕሬሽን አድርጌያለሁ አንድ ኦቫሪ ሞቷል ምናምን ብቻ ሆርሞኔ በጣም በሚዛባ ጊዜ ሞስዶ ሜዲኬሽን አለ ከዛው ጭን በርዝ ኮንትሮል እንጠቀማለሁ በርዝ ኮንትሮልን እንዲያስተካክልልኝ የሳይክል እንጠቀማለን እሱን በጣም ወፍሬ ነበር ከዛው ውጪ ደግሞ በምን መሰላችሁ 10 ምናምን ኪሎ መልሽ ይወፈርኩት እማመታ ነበር ከ16 አመት በኋላ ነው የተገናኘነው 16 አመት አላገኘኋትም ነበር ልጄንም በአካል ለመጀመሪያ ጊዜ ነው ልታየ መጣች የነበረው እና አራስ ቤትም አልነበረችም እኔ አራስ ቤት ኤክስፒሪየንስ የለኝም ራሴን ነው ያረስኩት አውቄ ነው አክስቴ ቆንጆ አርጋ አረሳኛለች ገኒ አበባ I love you so much ከናቴ እኩል ነው ያረሽኝ ግን ማሚዬ በቃ እንደ አዲስ አረሽኝ ብያትኝ አራስ ቤት ያመለጠኝ ነገር ቁጭ ብዬ በዛ ላይ እንዳልኳችሁ ሆርሞን የተዛብቶ ኪሎዬ በጣም ይጨምራል የሆርሞን መዛባት ታይሮይድ PCOS ሌላ ደግሞ ምን ነበር የሆነ በሽታ ጎይ ምንድነው ብቻ የሆነ ያለብን ሰዎች ለመክሳት በጣም እንትን ይላል ጭራሽ ኪሎአችን ይጨምራል እኔ ከነዛ መካከል ነኝ እኔ ሲዝናል በአመት አንዴ ምናምን ነው የሚመጣውና ከዛ በተጨማሪ ደግሞ እማዬ ደግሞ አረሰችኝ ቂቤውን ጠጣሁት 2 ወር ነበር እዚህ ተቀምጠችው ቂቤውን ጠጣሁት አጥሚቱን ጎመኑን ተኝቼ ማሳጅ እየተደረኩ ፍትፍት በአይብ በቂቤ ምናምን በቃ እንደዛ ሆኜ ነው የጨመርኩት እናንተስ እንዴት ነው ከዚህ በፊት አብራችሁኝ የከሳችሁና የጨመራችሁን አዲስ ያልሆናችሁ ቻሌንጅ ተመርሳችሁ የመጣችሁት እስኪ በምንድን ነው በተለይ እናቶች ሆነ ኪሎአችን በምንድን ነው የሚጨምረው ከርግዝና ውጭ ከአርግዘን ከወለድን በኋላ ኪሎአችን በጣም ስትራግል እናደርጋለን እሱንም እናቶችዬ ካላችሁ እስኪ ኤክስፒሪየንሳችሁን ኮሜንት ላይ ሼር አድርጉኝ ወይኔ ለካስ መጀመሪያ የሚባለው ጠፍቶብኛል ላይክ እዚህ ጋር ኮኮቡን እዚህ ቤት ጎጆ ቤቱን እኮ ሰብስክራይብ አድርጉ አዲስ ይሆናችሁ እዚህ ጋር ታች የሚነካኩትን በሙሉ ነካኩልኝ ወጣላ እሺ አዲስ ለመጣችሁ እንኳን ደህና መጣችሁ ለቀድሞ ለነበራችሁ ደግሞ እንኳን ደህና ቆያችሁኝ ነው የምለው ባሁኑ የመክሳት ቻሌንጅ እኔ ከዚህ በኋላ የመጨረሻ ቻሌንጅ ነው ማድረገው የመክሳት ፕሮባብሊ አምስተኛ ምናምን ነው የሚሆነው ላለፉት 5 አመታት አብረን ጉድ በሚያስብል ሁኔታ 20 10 5 እኔ በጣም በኔ ቻሌንጅ ትልቅ ከሳምለው ሊዮም ወንድ ነው ሴት ሁላ አይደለም 33 ኪሎ የቀነሰ ሰው አቃለሁ ከኔ በላይ ሁላ የቀነሰ እኔ የመጨረሻ የቀነስኩት 26 ኪሎ ነው 33 ኪሎ ላይ ቀነሰ ወንድ ልጅ አቃለሁ ሁሌ በጣም አንተ ባለውለታዬ ነህ ሁሌ ሞራሌን የምታነሳው አንተ ነህና በጣም አመሰግናለሁ ማለት ፈልጋለሁ አንተም ማለት ነው እና ይሄኛው ቻሌንጅ ትንሽ ጠንከር አድርጌ ነው ያመጣሁት አልሰማችሁም እመቤቴን አልሰማችሁም ማለት ነው አብረን ነው የምንወጥረው በአሁኑ ላይ የሚያደርገው ከስቼ መጥቻ አይደለም ይሄን የበላሁት ይሄን የጠጣሁት እያልኩ በየሳምንት ምነግራችሁ አሁን አብሬያችሁ ነው በቃ እኔ አንድ ሳምንት ቀድሜ ነው የጀመርኩት ዛሬ አርብ ነው አንድ ሳምንትም አይደለም 4 ቀን ነው 5 ቀን ከናንተ ቀድሜ የጀመርኩት ሳምንቱን ምን እንዳደረኩኝ ቀርጬ አሁን ታዩታላችሁ እንድታዩት ስለፈለኩኝ ነው ስለዚህ የዘንድሮ በቀላሉ የመክሳት ቻሌንጅ ጉድ የሚያስብል ነው የሚሆነው ጉድ ነው በቃ ምንድነው ምን አግኝተው ነው እስኪባል ድረስ ነው እንዴ ቀጮ የመክሳት ቻሌንጅ ብዬ ስም አውጥቼለታለሁ እንዴ ቀጮ በቀላሉ የመክሳት ቻሌንጅ ብዬዋለሁ አሪፍ ስም ነው ያወጣሁት ሞቲቬት ያደርገናል ብዬ ነው ያሰብኩት ቀጫጫኑን ሳይሆን በቃ በደንብ ጉድ የሚያስብል ነገር በ4 ሳምንት ሁላችንም አብረን አልሰማችሁ ማለት ነው አብረን እናሳያለን ማለት ነው 4 ሳምንት ነው
ህጉን ለማያውቁ አዲስ ሰዎች ስላሉ ልንገራችሁ ብዬ ነው። 4 ሳምንት ነው የሚሆነው። ዛሬ አርብ ነው። ዛሬ ቅዳሜና እሁድ የምትፈልጉትን ማዘጋጀት ያለባችሁን ነገር አሁን ማሳያችሁ ቪዲዮ ላይ አለ። እነሱን አዘጋጅታችሁ ለመጨረሻ ጊዜ መብላታችሁ መጠጣታችሁ የፈለጋችሁትን ነገር አድርጋችሁ ሰኞ ነው የሚጀምረው በ26 ማለት ነው። ሌት አይደለም። ሰኞም ያልጀመራችሁ ካላችሁ ከኛ መከተል ትችላላችሁ። የዛሬ 10 ዓመትን መከተል ትችላላችሁ። እሱ ልንገራችሁ ብዬ ነው። ለ4 ሳምንት ነው። አርብ እመጣለሁ። የሳምንቱን የምናደርገውን ነግራችኋለሁ። እንደዛ እያልን ነው 4 ሳምንቱን አብረን ከሄድን ባሁኑ አልሰማችሁም ብያለሁ። ሁላችንም ማለት ነው 4 ሳምንት ይሄን ቻሌንጅ የተቀላቀለ በትንሹ 4 ኪሎ ከ4 ኪሎ እስከ 8 ኪሎ በ4 ሳምንት እንቀንሳለን። 100% ቃል ነው ሰጣችኋለሁ ማለት ነው። ማየት ማመን ነው። እኔ ከዚህ በፊት አርጌው ስንት ምስክር አለኝ። ኮሜንት ላይ መታችሁ መስክሩ ማለት ነው። ይሄን 4 ሳምንት ቻሌንጅ የተቀላቀለ ሰው ከ4 እስከ 8 ኪሎ በ4 ሳምንት ይቀንሳል። አለቀ ደቀቀ። 4 ነጥብ ማለት ነው። ስለዚህ ቀልድ የለም። ባሁኑ ቀልድ የለም። ወፋይ እናንተ ሙቀቱ ውፍረት ነው እንዳልኳችሁ። ታርጌታችን ይሄ ነው። እኔ አንድ መጀመሪያም ሁሌ የምናገረው ነገር አለ፣ ኃላፊነት መውሰድ ስላለብኝ ማለት ነው። እኔ የጤና ባለሙያ አይደለሁም፣ ኒውትሪሽኒስት አይደለሁም፣ ትሬነር አይደለሁም፣ ስኳሽ አይደለሁም ምናምን። ልምዴን ታውቁታላችሁ። ራሴ እየሞከርኩ ይሰራል አይሰራም ብዬ የሰራልኝን ነገር ነው ለእናንተ ማካፈለው። በአሁኑ ደግሞ ቀለል የሚለው ምንድነው የሚሰራና የማይሰራውን ጠንቅቄ ስላወቅኩት ላለፉት 4-5 ቻሌንጅ ማለት ነው በእርግጠኝነት አብረን እንከሳለን የሚል ትልቅ እምነት አለኝ። እሱን ታውቁ ፈልጋለሁ። በመቀጠል አንድ ማሳሰብ የምፈልገው ነገር ምንድነው ብዙ ጊዜ እንደዚህ በቀላሉ መክሳት ቻሌንጅ ስናደርግ ወልደን ስንነሳ ነው ኪሎአችን ምናምን ንፋስ ምንስበው ምናምን ያው ሰውነታችን የሚቀየረውና 6 ወር ልጃችሁ 6 ወር ወልዳችሁ ልጃችሁ 6 ወር ያልሆናችሁ ጡት የምታጠቡ እናቶች ይሄን ቻሌንጅ መቀላቀል እንድትቀላቀሉ አልፈቅድም። ምክንያቱም የምንጠቀማቸው ነገሮች የጡት ወተት ሊቀንስ ስለሚችል ግዴላችሁም 6 ወር እስኪሆን እናንተም ጥግን በሉና ይሄው እኔ ከወልጄ አሁን 5 ዓመት ሊሆነኝ ነው ይሄው እንደ አዲስ ምንም በየጊዜው ወፍራለሁ ከሳለሁ ስጋ ባዳ ነው በማንኛውም ሰዓት እንደሚከሳ እኔ ከዓመት አሳይቻችኋለሁና 6 ወር ያልሞላችሁ እናቶች ባትጀምሩ ባይኔ በተለይ ጡት የምታጠቡ ካላችሁ ማለት ነው። ከ6 ወር በኋላ ልጆቻችሁ ምግብም ስለሚጀምር እናንተም ህይወት ነውና ወደ ህይወት ይቀጥላል። ወደ ስራም ወደ ምንም ስለምገቡ ያኔ ሰውነት ለመክሳትን ብትሞክሩ ከኛ ጋር አለንላችሁ። ኤኒ ታይም መታችሁ የመጀመሪያው ሳምንት ሁለተኛው ሳምንት ብላችሁ ቻሌንጁን መጀመር ትችላላችሁ ማለት ነው። ስለዚህ መጀመሪያ የምነግራችሁ ነገሮች ከህጎቹ ነው የምንጀምረው። 3 ህጎች ብቻ ነው ያለን ማለት ነው። ከሰኞ ጀምሮ የምታረጉት ማለት ነው። በጣም ቀላል ነገሮች ናቸው። ከዚህ በፊት የሞከራችሁትም ታውቁታላችሁ። 3 ህግ ብቻ ነው ያለው። ከዛ ውጪ እየበላን እየጠጣን ልጆቻችንን ተፍ ብለን ፏርገን ወርቅ አርገን አያሳደገን ገንዘብ ሳናውጣ ከቤታችን ሆነን በጠናማ ሁኔታ እንከሳለን። የሳይ እንከሳለን። አርገናል። ደግመንም ደጋግመንም እናረጋለን። መቼም አይረፍድም እናቶችዬ። አራስ ቤት ሆናችሁ ይሄን ቪዲዮ የምታዩ ሰውነታችሁ እንደዚህ አቋል ነው ንፋሱን ፖስትፓርተም ላይ ያላችሁ እንዳታስቡ። ገላባዳ ነው እንከሳለን። ወፈርሽ ድጋሚ እርጉዝ ነሽ እሳይ በሏቸው። እንዴ ቃጮ ቻሌንጅን ስትቀላቀሉ ደግሞ ሰዓቱ ሲደርስ ትነግሯቸዋላችሁ። እኔ ግን ስሜታዊ ሆናል። ስለዚህ 3 ህጎች ብቻ ነው ከሰኞ ጀምሮ የምትጀምሯቸው። የቻሌንጃችን የመጀመሪያ 3 ህጎች አሉ። እነሱን እዩ። የመጀመሪያው የምናቆመው ነገር ስኳር እናቆማለን። ስኳር ማቆም በጣም ቀላል ነው። በምግብ ላይም በምንጠጣውም ነገር ላይ በሙሉ ማለት ነው። ይሄንን እመኑኝ ውዶቼ ማለት ነው። ስኳር በማቆም ብቻ ራሱ ሰውነት ላይ የሚመጣው ለውጥ መቼም ታውቁታላችሁና ትላልቆች ነን እናቶች ነን በልጅነታችን የቃምነው ስኳር ይበቃናል። ስለዚህ ስኳር ኮምፕሊትሊ እናቆማለን። እሺ ውዶቼ ቀላል ነው። ሌላ በሁለተኛ ደረጃ የምናቆመው ነገር ዳቦ ነው። ነጭ ዳቦ በተለይ ብዙ ጊዜ የኔ ቻሌንጅ ብዙዎቹ የሚያከራክረው እንዲሁም እንጀራ ቆሙ ነው የሚሉትኝ። እኔ እንጀራ በጣም ወዳጅ ነኝ። እንጀራ በፍጹም አያወፍርም ነው የምለው። ነጭ ዳቦ ውጭ ሀገር ያላችሁ ሰዎች አሁን ብዙ ጊዜ የኛ ቻሌንጅ ላይ ሌላ እንጀራ ስለማናገኝ ምን እንብላ ትላላችሁ? የገብስ ዳቦ መብላት ትችላላችሁ። የእንጀራ አክሰስ ያላችሁ ግን በሙሉ ዳቦ የሚባል ነገር ለሚቀጥለው 4 ሳምንት እናቆማለን ማለት ነው። እሺ ውዶቼ። ሶስተኛውና የመጨረሻው ህግ ከ12 ሰዓት በኋላ መብላት ወይም እራት ማቆም ነው። በጣም ቀላል ናቸው እነዚህ 3 ነገር ከተናረጋለን እንጂ ከዚህ ውጪ ምንም አይነት ህግ የለምና ብዙ ጊዜ ከ12 ሰዓት በኋላ እራት የለመዳችሁ ከስራ መጣችሁ የሚርባችኋልና እንዴት ነው ረሃቡን አልቻልኩትም የማታ ለምትሉ የምንጠጣው ሻይ ማታ ላይ የምትጠጡት ሻይ ከዛ ደግሞ የካሮት ጁሱ ጥግብ ነው የሚያደርገውና በጣም ኢምፖርታንት ነው። አሁን ደግሞ በሚቀጥሉት 4 ሳምንታት 3 የምንጠቀማቸው ወሳኝ ነገሮች እስከናሰራራቸው
ላሳያችሁ። ብዙ ጊዜ አንድ ላይ የለም ቪዲዮና አሰራሩን ትሉኛላችሁ እነዚህ ነገሮችና እነዚህ ሶስት ነገሮች ደግሞ ምን እንጠቀማቸው ነው። ሶስት ማናረጋቸውን አውርተን አይደል? ሶስት ደግሞ ምን እናረጋቸውን ነገር ላሳያችሁ። አሰራራቸውንም አብሬ ቪዲዮ ላይ አያይዣለሁ ማለት ነው። እዩዋቸው እነዚህ ነገሮች። የምታዘጋጁት የመጀመሪያው የቅመም ሻይ ነው። አሰራሩን ቪዲዮ አሁን አሳያችኋለሁ። ነገሮች ላሳያችሁ። እርግጠኛ ነኝ ሁላችንም ቤት የማይጠፉ ቅመሞች ናቸው። እርድ፣ ከሙን፣ ቀረፋ፣ ዝንጅብል፣ ትንሽ የቁንዶ በርበሬና ቁርንፉድ ነው። ሁሉም ቅመሞች ዱቄት መሆን አለበት። ከዛ እንደዚህ ቃል እናዘጋጃለን። ዛሬ ተለቅ ያለ ቃል ያዘጋጀሁት 2 ማንኪያ ሾርባ ማንኪያ እርድ አደረኩኝ። ከዛ 1 ከግማሽ ማንኪያ ከሙን አደረኩኝ። ከዛ ዝንጅብል፣ ጨጓራ ላለባችሁ ዝንጅብል መጠኑን መቀነስ ትችላላችሁ። የቀረፋ መጠኑንም መቀነስ ትችላላችሁ። ቁርንፉድና ቁንዶ በርበሬውን በዚች በትንሿ ማንኪያ ግማሽ ማድረግ ትችላላችሁ። ከዛ ሼክ ታረጋላችሁ። በዛውም ደግሞ ቦርጩም ደግሞ እንዲፍታታ እንደዚህ እናረጋለን ማለት ነው። በደንብ ካቀላቀል ነው በኋላ ይሄን ይመስላል። ሽታውን በጣም ነው ደስ የሚለው። እንግዲህ ይሄን ይመስላል ጋይስ። ማስተዋል ያለባችሁ ነገር መጠኑን ሁሌ መብዛት ያለበት በመጀመሪያ ደረጃ እርዱ ነው፣ ከዛ ከሙኑ ነው፣ ከዛ ቀረፋው ነው። ዝንጅብሉን ጨጓራ ላለባችሁ መቀነስ ትችላላችሁ። ቁርንፉድና ትንሽ ቁንዶ በርበሬውን ግን ትንሽ ነው የምናደርገው ማለት ነው። እንዳልኳችሁ ነው። ይሄው እንደዚህ ነው የሚሆነው። ይሄንን ቢያንስ ለ15 ቀን መጠቀም ትችላላችሁ። በጣም ትንሽ ነው የሚፈጀው። ስትጠጡ ሙቅ ውሃ ብቻ ነው የሚያስፈልጋችሁ። ላሳያችሁ። ለምሳሌ እቺ የምታክል ነው ያላችሁ። ለአንድ ማግ እቺን የምታክል ነው የምናረገው ማለት ነው። ከዛ ውሃችንን እናረጋለን። ውሃችንን እንደዚህ እናረጋለን። ማማሰል ነው ያለባችሁ። ይማሰላል። በደንብ ደግሞ እንዲፈጥንላችሁ የምትፈልጉ ሰዎች ካላችሁ ሎሚ ማረግ ትችላላችሁ። ስኳር የሌለው ማር መጠቀም ትችላላችሁ። እኔ ማር ወዳጅ ስላለው ማር ስለማልወድ ነው። ማር ማርጋችሁ መጠጣት ትችላላችሁ። ቴስቱ ራሱ እንዴት እንደሚጥም በቃ ሱስ ነው የሚሆንባችሁ። ስኪፕ እንድታረጉ ማልፈልገው ጧት ላይ ከምግብ በፊት የመጀመሪያ የምታረጉት የጧቷን። ከዛ ውጪ ግን ከምግብ በፊትም ከምግብ በኋላም ቀንም ማታም በፈለጋችሁት ሰዓት መጠጣት ትችላላችሁ። በሁለተኛ ደረጃ ደግሞ የማይቀረው የካሮት ጁስ ነው። የካሮት ጁስ በጣም ሱስ ነው የሚይዛችሁ። በጣም የምወደው ነገር ነው። በተለይ ቦርጭ ለመቀነስ ማታ ላይ የመጨረሻ የሚቀጥለውን 4 ሳምንት በየቀኑ ማታ የምንጠጣው የካሮት ጁስ ነው። አሰራሩን ደግሞ እዩ። የሚያስፈልገን ካሮት፣ ዝንጅብል እና ሎሚና ውሃ ብቻ ነው። መፍጫ በእርግጥ ያስፈልገናል። ካሮቱን ፈቅፍቃችሁ ጥሬ ካሮት ነው የተቀቀለ አይደለም። መፍጫ ውስጥ ትከታላችሁ። ዝንጅብል ትከታላችሁ። ጨጓራ ላለባችሁ ምንም ሻይም ላይም ጁስም ላይ የዝንጅብል መጠኑን ሁሌ መቀነስ አትርሱ። ሎሚን ጨመቅኩኝ፣ ፈጨሁት ማለት ነው። ከዛ በኋላ እዚህ ጋር ልብ በሉ፣ አሰሩ አይጠጣም እና ማጥለል አለባችሁ። ያኛው መፍጫ ካላችሁ ልጣጩን ለብቻ የሚያወጣው ታረጋላችሁ እንጂ አሰሩ አይጠጣም። ይሄን ጁስ ፍሪጅ ውስጥ አርጋችሁ ለ3 ቀን ድረስ መጠጣት ትችላላችሁ፣ በብዛት ከሰራችሁት ማለት ነው። በጣም ቆንጆ ነገር። በተለይ ቦርጭ ብቻ ለመቀነስ የምትፈልጉ ካላችሁ ማታ የካሮት ጁስን ጧት ሳይሆን እኔ ፕሪፈር ማድረገው ማታ ጠጥታችሁ ሆዳችሁን በንጋታው ብትነኩት ራሱ ለውጥ አለው። ይሄን ይመስላል ማለት ነው። በሶስተኛ ደረጃ የምናዘጋጀው የጥቅል ጎመን ሾርባ ነው። ቆይ ወደሱ መለስበታለሁ። ያችሁት ነው። በእነዚህ ነገሮች ነው በቃ ኪሎአችንን ቤዚክሊ ምን ቀንሰው ማለት ነው። እንዳልኳችሁ እኔ 1 ሳምንት ቀድሜ ነው የጀመርኩት ከናንተ፣ ምክንያቱም ለናንተ መቅረጽ ፈልጌ ነበር። የጥቅል ጎመን ሾርባውን አሁን ያላሳየዋችሁ አንድ ቆይ ስሙኝ፣ ለምን እንደሆነ ልንገራችሁ። በአሁኑ ቻሌንጅ ለየት የሚያደርገው ነገር የጥቅል ጎመን ሾርባውን ከዚህ በፊት 2ኛ 3ኛ ሳምንት ላይ ነበር የምንጠቀመው። በአሁኑ ግን የመጀመሪያ 3 ቀናት አደረኩት። ለመሰላችሁ በእርግጠኝነት ይሄ የመጨረሻ ቻሌንጅ ነው ብያለሁና ሁሉም ሰው ውጤት እንዲያመጣ ስለፈለኩ መጀመሪያ በከባድ በሚመስለው በ3 ቀኑ 27 ቀኑን የፈለግነው ነው የምንበላው፣ የፈለግነው ነው የምንጠጣው። ሻይና ጁስን እንጨምራለን እንጂ እና ህጎቹን እናከብራለን እንጂ። የመጀመሪያው 3 ቀናት ግን ሰኞ፣ ማክሰኞ፣ ሮብ በጥቅል ጎመን ሾርባውን የሚጀምርኩት። ውጤቱን ስታዩ አሁን እናንተም አሁን አሬ ከብዳል ትሉ ይሆናል። በ3 ቀን ስንት ኪሎ እንደቀነስኩ እስከነ ማስረጃው ሙሉ ቭሎግ የሳምንት ሰርቻለሁ። አሁን ታዩታላችሁ። በዛ ነው የጀመርኩት ማለት ነው። እንዴት እንደሆነ አሳያችኋለሁ። እንዴት አደራችሁ? ፋይናሊ ዛሬ ሰኞ ነው። ሃይ በላቸው። ሃይ ሰላም በላቸው። እዚህ ጋር ተነሳብዬ እኔ ፍቅር ዛሬ ፋይናሊ ቻሌንጅ ልጀምር ነው። የመጨረሻ ቻሌንጅ ልጀምር ነው። እሺ ዛሬ ወይ መነሳት አለ። አባብዬ ትምህርት ቤት ዘመቻ አይደል የምትሄደው? እሺ ትምህርት ቤት እሺ ሂድ ባባዬ የምትሄደው ግዴታ ነው። ይኸውላችሁ ሰኞ ግን የእናንተም ልጆች እንደዚህ ናቸው። ቅዳሜና እሑድ ይዘልና ሰኞ ሲደርሱ አልሄድም የትም። ባይ ሳመኝና ሂድ። መጀመሪያ የማደርገው
ኪሎን እለካለሁ። ኪሎ ከተለካው በጣም ብዙ ወራት ሆኖኛል። ፈርቼ መወፈሬን ካወኩኝ በኋላ ተለክቼ አላቅምና ኪሎን እለካለሁኝ አሁን። እዛ ብቻ ሙሉ ቀን ማረገውን ነገር አሳያችኋለሁ። የመጀመሪያ ቀኔ ስለሆነ ማለት ነው። ውልሲ መጀመሪያ ሻይ ነው የምጠጣው። በትኩስ ነገር ነው ሁሌ የምጀምረው ክብደት ለመቀነስ። መጀመር ያለብን በትኩስ ነገር ነው። ጠዋት ላይ እሱ እናደርጋለን። በነገራችን ላይ ይሄን ሻይ ጠዋት ከጠጣችሁ በኋላም ከባድ ነገር የበላችሁ ከመሰላችሁ ከምግብ በፊትም በኋላ በማንኛውም ሰዓት ዱቄቱን ይዛችሁ ሄዳችሁ መጠቀም ትችላላችሁ። አሁን ይሄን ዱቄት ከሳምንት በላይ እጠቀመዋለሁ። ይሄው ታጥቤያለሁ። ሻይም መጥቷል። እኔ እኮ ዩቲዩብ ወደ ጎን ስለማድረግ እዚህ ጋር ነው የማየው። እዚህ ጋር ነው የሚታየው። አሁን እያየኋችሁ ነው። ሄሎ ጋይስ። እሺ ጋይስ፣ ይሄው ሻወር ወስጃለሁ። ያሉኝን ሸኝቻለሁ። መጀመሪያ ማረጋው ሻይን ሰርቻለሁ። ይሄው ይሄ ሻይ አሰራሩን አሁን ቪዲዮም አለ። መጀመሪያ ስንጀምር በትኩስ ነገር ነው የምንጀምረው ማለት ነው። ሻይን ከመጠጣቴ በፊት እንግዲህ ከወራቶች በኋላ ማለት ነው ለመጀመሪያ ጊዜ ልለካ ነው። በጣም ፈርቻለሁ። ከተለካው ስንት ጊዜ መሰላችሁ ጋይስ? እና ገና አሁን ልለካ ነው። መጀመሪያ እሱን ነው የማደርገው። በቃ ዛሬ ሙሉ ላሳያችሁ ስለፈለኩኝ ነው። አባራ ጠጥታ ለክቼ ስለማላቃያችሁ ግን በጣም በቃ ማለት እኔ ላስት ታይም የተለካሁት 12 ኪሎ ጨምሬ ነበር። አሁን ስንት እንደምጨምር አላውቅም። 15 ኪሎ የመቀነስ ሀሳብ አለኝ። እስኪ እንለካለን። ኦ ማይ ጋድ ጋይስ ልቤ ኧረ በስመ አብ ችግር የለም። ኖ ፕሮብለም እንዳታስብ። ይኸው ኖ ፕሮብለም። ይኸው ሻይን እየጠጣሁ ነው። አሁን ወደ ጥቅል ጎመናችን እንሄዳለን። እንዳልኳችሁ የመጀመሪያውን 3 ቀን በኃይለኛው መቀነስ ስለምንፈልግ በጥቅል ጎመን ሾርባ ነው የምንጀምረው። ዋናው ምግባችን የሚሆነው እሱ ነው። ጥቅል ጎመን ይሄን ፐርፕሉን ስለምወደው ነው። ያኛውንም ቢጫውን መጠቀም ትችላላችሁ። የፈለጋችሁትን ያህል አትክልቶች ከድንች ውጪ ማድረግ ትችላላችሁ። እኔ ፔፐር፣ ካሮት እና ጥቅል ጎመንና ሌላ ባሮ ሽንኩርት፣ ቀይ ሽንኩርት ነው ያደረኩበት። የተፈጨ ቲማቲም፣ ነጭ ሽንኩርት፣ ከቅመም ደግሞ እርድ፣ ዝንጅብል፣ ከሙንና ቁንዶ በርበሬ ዘይት እናረግና መጀመሪያ ሽንኩርቱን ከዛ ቀጥሎ አትክልቶቹን ከጥቅል ጎመኑ በፊት በደንብ ጥብስ እናረጋለን ማለት ነው። ከዛ እዚህ ጋር ልብ በሉ ምስር አርጌበታለሁ ፕሮቲን ስለሚያስፈልገን። ስጋ ወይም ቺክን ብረስት ዶሮ መጠቀም ትችላላችሁ። ምስር ግን እኔ ፕሪፈር አረጋለሁኝ። ነጭ ሽንኩርቱን ቅመሜን ካረኩ በኋላ ስታሩን ጥቅል ጎመኑን አረኩ። ሁለቱንም አይነት ነው ያረኩት ለከለር እንዲያምር ብዬ ማለት ነው። እናንተ እንደውም እኔ ሙያ ስለሌለኝ ነው ቆንጆ አርጋችሁ መስራት ትችላላችሁ። የእናንተንም አሰብኩት እንዴት እንደሚጥም። ከዛ በደንብ ካማሰላችሁ በኋላ መብሰል ሲጀምር ውሃ ሞቅ አርጋችሁ ትጨምሩበታላችሁ። ይሄን እኔ ለ3 ቀን ነው የሰራሁት። በምሳቃ ያረኩ ፍሪጅ ውስጥ አድርጌ እምበላው ብዬ ነው። በሰል ሲል የተፈጨውን ቲማቲም እናረግበታለን። ውሃም ካነሰው ጠብ እያረግን ትክትክ እስኪል እንጠብቃለን ማለት ነው። ሽታው ራሱ እንዴት ቆንጆ እንደሆነ ብታዩ። ከዛ ቢን ስፕሮት የሚባል ነገር ለመጀመሪያ ጊዜ ማሾ ነው የሚባለው ብለውኛል። ባቄላ ወይም በአተር ቤት ተጠሎ አድርቀነውም ቤት ማሳደግ የምንችለው ነገር ነው። ፋይበርም ፕሮቲንም ስላለው ከተትኩበት። ይሄን እየሰራው ላይቭ ነበር። ማስታወሻ ተቀምጣችኋል እናንተም አሁን ያላችሁት በሙሉ። እሺ ሃይ እየተቀረስኩ ነው ዩቲዩብ። ለምን ቺያሲድ በጣም ያወፍራል። ባይደው የሚያወፍረው ሰው አለ፣ የሚያከሳው ሰው አለ። ስለዚህ ለመክሳት የምትፈልጉ ሰዎች ለምን ሪስኩን ትወስዳላችሁ? በአንድ ሳምንት 2.5 ኪሎ ያስጨመረኝ ቺያሲድ ነው። ያን የመጀመሪያው ላስት የዌት ሎስ ቻሌንጅ እያደረኩኝ በመሀል እሱን ጀምሬው ከቀን አፈር በልቻ 5 ኪሎ ቀንሼ ቺያሲድ የጀመርኩ ሳምንት በአንድ ሳምንት 2.5 ኪሎ ኦልሞስት 3 ኪሎ አስጨመረኝ። ከዛ ቼክ ሳረግላችሁ ለካስ የሚያወፍረውም የሚያከሳውም ሰው አለ ቺያሲድ። ስለዚህ ለምን ሪስክ እንወስዳለን? በሚያከሳው በምናውቀው ነገር እንጠቀም ብዬ ነው። ማርያምን ጋይስ ይኸው እንግዲህ ሱፕ ደርሷል። አሳይቻችኋለሁ። ልበላ ነው ማለት ነው። ከስንት ጊዜ በኋላ ነው የምበላው። ይሄንን ሱፕ ለ3 ቀን ነው የምበላው ማለት ነው። ፀጉሬ እንዴት ነው? ቤቲ የለችም እና የት እንደምታስቀምጥ አላውቅም። በዚህ ነው የምበላው። አንዳንድ ሰዎች ለውጥ ማቅረቢያነት ነው የሚጠቀሙት። እኔ ሱፕ በዚህ ነው። እሺ ጋይስ የምበላው ሱፕ ኦ ማይ ጋድ ሽታው ራሱ በቃ ማመን ነው የሚያቀታችሁ። እዚህ ላይ እንትን ማድረግ ትችላላችሁ። እኔ በጣም ስፓይስ ስለምወድ ራሴ ሰራውት አለ። ይሄ ትንሽ አረግበታለሁ። የሚያቀጥል ነገር ስለምወድ ነው። ሎሚን ባረግ ደስ ይለኛል። ማማ
እኔ በሽቶ አበርኩ ጋይስ፣ በሽቶ ብቻ አበርኩ። ማይ ጋድ አንደኛ። እሺ እንግዲህ እንዳያችሁት ነው የመጀመሪያውን ቀን ያሳለፍኩት እንደዚህ ነው። ባይ ዘ ዌይ የጥቅል ጎመን ሾርባውን የመጀመሪያ ቀን 2 ነው 3 ነው የበላሁትኝ ስላልቀረስኩ ነው። ከዛ ማታ ላይ ሻይ ጠጣሁኝ፣ ካሮት ጁሴን ጠጥቼ ተኛኝ፣ ሳልቀርጽላችሁ አለፈ ማለት ነው። ሃይ ዴይ 2 እንዴት አደራችሁ? ዛሬ ይሄው አይ ሃድ በጣም አሪፍ ምሽት። ኖርማሊ አሁን እንደዚህ ዳይት ላይ ምናምን ሲሆን በተለይ ሻይ ካሮት ምናምን ስለምጠጣ ሌሊቱን ሽንት ቤት ስመላለስ ነው ማድረግ ይሻላል። አሁን ምንም የለም። ያሉዬም ትምህርት ቤት ልትሄድ ነው። ባቢ ነው ና ሃይ በላቸው። ሃይ ማታ ምን እንዳጠፋው ብታዩ። ዛሬ አሁን እኔ አሁን ድጋሚ ያቀርጻለሁ ብዬ አልነበረም። ምን እንዳጠፋው ማታ ካሮት ጁሴን ስጠጣ ሻይን ስጠጣ የማታዬን ሳልቀርጽላችሁ ከያሉዬ ስለነበር ከሱ ጋር ረስቼው በጣም ተናድጃለሁ። ሁለተኛው ቀን ላይ አይ ቲንክ የጥቅል ጎመን ሾርባ በላሁኝ። ከዛ በኋላ ምንድነው የተሳሳትኩት መሰላችሁ? መሳሳትም እንዳለ እንድታውቁት ስለምፈልግ ነው። ማታ ላይ ሁለተኛ ቀን ማታ ላይ የሚገርማችሁ ማለት ነው ሻዩንም አልጠጣውም። ያው ቪዲዮ ላይ እንዳያችሁት ነው። ሻዩንም አልጠጣውም፣ ጁስንም አልጠጣውም። አልተመቸኝም ነበረ። የሆነ ስራ ላይ ነበርኩኝ። ኖርማል ነው፣ ምንም አልመሰለኝም። ፈታ ብዬ ሶስተኛውንም ቀን እንደምታዩት ነው። ዴይ 3 ጋይስ፣ ዛሬ 3ኛ ቀኔ ነው። ልጨርስ ነው ጥቅል ጎመን የምበላበት 3ኛ ቀኔ ነው። ምንም አልከብደኝም ምናምን። እንጀራ ግን እኔ በጣም ነው የሚናፍቀኝ። መብላት እችል ነበር ግን አልበላሁኝም። ዛሬም ብቻ ነው ማረገው። ከዛ ነገር ለካለው ሆዴ ቀንሷል ብዬ ሰውነቴ ቀንሷል እርግጠኛ ነኝ። እኔ ሴንስ አደርጋለሁ ኪሎ ሲቀንስ በዚህ 3 ቀን ብቻ ሁላ። ግን ማታ አሁን ለምሳሌ ትላንትና ሻይንም አልጠጣውም ጁስም አልጠጣውም። ግን ኖርማል ነው። አንዳንዴ አሁን እኔም ሰው ነኝ እና ምንም አልደበረኝም፣ አልተመቻቸልኝም ነበረ ማታ ጁስም አልጠጣውም ሻይም አልጠጣውም። ትንሽ ሀሳብ የሆነብኝ እሱ ነው እንጂ ምንም ኖርማል ነው። እንዳልኳችሁ ነው። ይሄ ቀላል ነው። ሁሉ ቀን ሩቲኑን ባናረገውም መቀጠል እንችላለን። ምንም ለውጥም ይቀጥላል። መክሳታችን ላይ ምንም ኖርማል ነው። ቺትም ለምን የሚያው ቺት እንደማረግ እንድታቁ ስለፈለኩኝ ነው። አሁን ትላንትና ማታ ሻይም አልጠጣውም ጁስም አልጠጣውም። ስለዚህ ኢትስ ፋይን። እስኪ እናያለን ዛሬ ደግሞ ነው እንደዚህ ያሳለፍኩት። ኢቭን 3ኛው ቀን ላይ ቺት አድርጋለሁ። 3 ቀን እኔ እንኳን ማቆይ ጥቅል ጎመን ሾርባ 3ኛው ቀን ላይ ቺት አድርጋለሁ። 3ኛው ቀን ላይ ቺት አድርጌ ጫቅ በቂቤ ጫቅ ያለ ምንድነው የሚባለው ቃተኛ በልቻለሁ ቪዲዮ ላይ እንዳያችሁት። እና ሁለቱን ቀን ተሳስቻለሁ። ምንም ኖርማል ነው። እኔ በጣም በቃ ማዝነው ምንድነው ሁሌ ደጋግሜ ለእናንተ መንገር የምፈልገው ቺት ማድረግ ኖርማል ነው እንደዚህ አይነት ነገር ላይ። እኔ ከጀመርኩ 3ቱ ቀን ላይ ሁለቱ ቀን ላይ ያላረኳቸውና ያ ማድረግ የሌለብኝ ከህጉም ከማድረግ ካለብኝም የተሳሳትኩት ነገር ነበር። ግን ኖርማል ነው ብያለሁ። ከዛ 4ኛው ቀን ላይ ተለካው። ኢዩሱን ደግሞ 4 ላይ ደርሰናል። ጠዋት ከያሉዬ ጋር ቀረስኩላችሁ። ትላንትና ብታዩ ማለት ነው ልጄ 9 ሰዓት ተነስቶ ይኸው እስከ ጠዋት ድረስ አልተኛም ነበር። እኔ ደግሞ እስከ 9 ሰዓት የሆነ መጽሐፍ እያነበብኩ አልተኛም ነበረ። ብቻ በሰክር ነበር በእንቅልፍ። አሁንም ራሱ ስከር አለብኝ። ግን አም ቬሪ ኤክሳይትድ። አሁን ክላስ ሄዷል እሱ ትምህርት ቤት ይተኛል ተብሎ ነው። እና ዛሬ ልለካ ነው። ለውጣለሁ ፊቴ ራሱ እንዴት ነው እንግዲህ ዛሬ 4ኛ ቀኔ ነው ማለት ነው። እና ልለካ ነው። እማማ የኔ ሰውነት ማለት ነው በጣም አሽቋላጭ ነው። ማሽቋለጥ ታውቃላችሁ ማለት ነው። ሲወፍርም በአንዴ ሲከሳም በአንዴ ነው። እና ስጀምር አሳይቻችኋለሁ 68.7 ላይ ነበርኩ። እንግዲህ 3 ቀን የጠጣሁት እንትን ሾርባ የጥቅል ጎመን ሾርባ። ኡፍ ዛሬ እንጀራ እንደፈለኩ ነው የምበላው። ምን እንደምበላ መጀመሪያ ራሱ አላውቅም። እንለካለን። አሁን ልለካ ነው። በስማም ለቤቴ ኦ ማይ ጋድ ጋይስ አይ ቤቴ ነይ ያያችሁ ጋይስ በ3 ቀን ከ68.7 65.5 ገባው። ስንት ነበር? 3 ቀን ጋይስ በ3 ቀን ይሁት ነይ አሳያቸው። ጀመረ ይላል አበደሽ ማዶና ስንት ቀነስኩ ማለት ነው? ከ68.7 ላይ አሁን 65.5 ገባው። 3 ኪሎ ከምናምን
ኦ ማይ ጋድ 3 ቀን ጋይስ በ3 ቀን ይሄው ማየት ማመን ነው። ጥቅል ጎመን እንዴት እንደሚሰራ አያችኋል። ኦ ማይ ጋድ ቆይ ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ። ይቻላል 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 ይቻላል። በ3 ቀን 3 ኪሎ ከምናምን የቀነስኩት ጋይስ ካን ዩ ቢሊቭ ኢት ኦ ማይ ጋድ። ዋተር ቤትም ቢሆን በቃ ተጀመረ። አበደሽ ማዶና ቲንክ አራተኛው ቀን ላይ ስለካ ጉድ የሚያስብል ውጤት ነው ያየሁት። የጥቅል ጎመን ሾርባ ዋተር ቤትም ቢሆን በ3 ቀን 3 ኪሎ ነው ያስቀንሰኝ። አሁን ዛሬ አርብ ነው አልተለካውም። የሚቀጥለው ሳምንት ነው የምለካው። ስለዚህ እናንተም ውዶቼ ማየት ማመን ነው። አሁን ገባችኋ? በምን በጥቅል ጎመን ሾርባ እንድንጀምር የፈለኩት ለምን እንደሆነ ገባችሁ አይደለ? በቃ ሞራል ነው የሚሆነን ፕሮግራም። አንዴ ልንገራችሁ፣ ልብ በሉ። የሳምንት የምሰጣችሁ ቻሌንጅ ማለት ነው። ጠዋት ትነሳላችሁ። መጀመሪያ የምታደርጉት ሻዩን ነው የምትጠጡት። ሻዩን ትጠጣላችሁ። የጥቅል ጎመን ሾርባውን አዘጋጅታችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። እሱን እንድታውቁ ፈልጋለሁ። ፍሪጅ ውስጥ ማስቀመጥ ትችላላችሁ። ከዛ እየቀነሳችሁ አሙቃችሁ መብላት ትችላላችሁ። ይሄን የጥቅል ጎመን ሾርባ ለ3 ቀን ለ5 ቀን ለ7 ቀን በወር ውስጥ መጠቀም ይቻላል ይባላል። እኔ ግን እንደ እናት ስለማስበው 3 ቀን በቂ ነው ብዬ ነው የማስበው። በ3 ቀንም ውጤት አግኝቼበታለሁ። በፊት ለመጀመር ከስንት ዓመት በኋላ 50 ቤት ያስገባኝ ጥቅል ጎመን ሾርባ ነው። ባይደውይ 3 ቀን በልቼ 4 ቀን በልቼ በአሁኑ 3 ቀን ነው የበላሁትኝና ጥቅል ጎመን ሾርባው ደስ የሚለው ምንድነው? በጣም ነው የሚጥመው። እኔ አሁን ጥቅል ጎመን አልወድም ሲጀመር ማለት ነው፣ ግን በጣም ነው ኢንጆይ ማድረገው። የፈለጋችሁትን አትክልት ማድረግ ትችላላችሁ። ሳይድ ዲሽ ማድረግ ትችላላችሁ ከጥቅል ጎመን ሾርባው ጋር። ለምሳሌ ቱና፣ ስጋ፣ ቺክን፣ አቮካዶ፣ ሰላድ ምናምን አድርጋችሁ ከጎኑ መብላት ትችላላችሁ። ከ2 እስከ 5 ጊዜ በቀን መብላት ትችላላችሁ። የመጀመሪያው ልብ በሉ፣ የመጀመሪያው 3 ቀን የጥቅል ጎመን ሾርባው 3 ቀን እራት የሚፈቀድላችኋል። እራት ላይ መብላት ትችላላችሁ። ከ2 እስከ 5 ጊዜ እንደፈለጋችሁት ያህል የፈለጋችሁትን ያህል መጠን ሾርባ በራባችሁ ሰዓት በሙሉ መብላት ትችላላችሁ። 3ቷን ቀን ብቻ ለዚህ ለ3 ቀን እራት ላይ መብላት ትችላላችሁ የጥቅል ጎመን ሾርባውን። ይሄንን አልደግመውም። ይሄን ልብ በሉ ማለት ነው። እቺን 3 ቀን አይኑ ይሰለቻል፣ ተመሳሳይ ይመስላል፣ ግን በየቀኑ አሁን እንዴት ነው የማደርገው? የመጀመሪያውን ስበላ በሎሚ የሚቀጥለው ስበላ በሳላድ በሆነ ነገር ምናምን ያደርጋችሁ ሳይድ ዲሽ እያደረጋችሁ መብላት የፈለጋችሁትን ያህል መብላት ትችላላችሁ። ቁርስ፣ ምሳ፣ እራት እስከ 5 ጊዜ በቀን መብላት ትችላላችሁ። 3ቷን ቀን ግን እቺን ብታረጉልኝ በጣም ነው ደስ የሚለኝ። ከዛ ውጪ ሁሌም አይቀር በሾርባም በበላንበትም ቀናት ይሁን ሌላውም ቀናት ይሄ እስከ ኔክስት አርብ እስከመጣ ድረስ ምንድነው የምታረጉልኝ? ጠዋት ላይ ሻዩን ትጠጣላችሁ። ቀን ላይ የፈለጋችሁትን ነገር የፈለጋችሁት ያህል ጊዜ መብላት መጠጣት ትችላላችሁ። እኔ እንዳልኳችሁ የጤና ባለሙያ ኒውትሪሽኒስት አይደለሁም። እራሳችሁ ያወፍረኛል ምናምን የሚለው ነገር ካለ ታቆማላችሁ። ከዛ ውጪ የምታቆሙልኝ ዳቦና ስኳር ታቆማላችሁ። እስከ 12 ሰዓት ድረስ የፈለጋችሁትን ነገር ዳይት አይደለም ደግሞአለሁ መብላት መጠጣት ትችላላችሁ። 12 ሰዓት ከሆነ በኋላ ሻዩን መጠጣት ትችላላችሁ። ማታ ከመተኛታችሁ በፊት ግን የካሮት ጁስ ግዴታ ነው። ማታ ይሄ ብቻ ነው ሩቲናችን። ምንድነው ያልኳችሁ? ስትነሱ ሻይ መጠጣት፣ ቀን ላይ የፈለጋችሁትን መብላት፣ ከ12 ሰዓት በኋላ አንዴ ሻይ መጠጣት፣ ከዛ የካሮት ጁስን መጠጣት። የዚህ ሳምንት ቻሌንጅ የምሰጣችሁ የመጀመሪያው ሳምንት ይሄ ነው ማለት ነው። ጎብዙልኝ። ጥያቄም ካላችሁ ምንም ነገር ካላችሁ እባካችሁ እዚሁ ዩቲዩብ ኮሚኒቲ ላይ ኮሜንት ላይ መወያየት እንችላለን። በስልክ በኢንቦክስ ከሀገር ውስጥም ከውጭ መንገድ ላይ ታገኙ የምታቆሚ ሰዎች እናቴንም እየደወላችሁ ልጅሽ ካሮት ዘፍዘፍ ብላላለች እንዴት ነው የምትሉ ሰዎች አልሰማም። እኔም የራሴ ላይ ልጅ አለኝ ምናምን። ስለዚህ እዚሁ ላይ ነው እንደ ቀጮ ቻሌንጅ እዚሁ በተለየ መልኩ ዩቲዩብ ኮሜንት ላይ እኔም የምር መልስላችኋለሁ፣ እንወያያለን። እዚሁ ላይ እንጨርስ ነው የምላችሁ። ሌላ ቦታ ብትሄዱ እኔም የለኝም ጊዜ አልሰማም ነው። ሁላችንም እናቶች ደግሞ ጠንካራዎች ነን፣ ጀግናዎች ነን። ለልጆቻችን የማንሆነው ነገር የለም። የኛ ደስታ ለልጆቻችንም ጤና ደስታ ነው። ስለዚህ ምንም ነገር እንዳታስቡ። ሁላችንም በቀላሉ መክሳት እንችላለን። አዎ እንችላለን። የመጀመሪያው ሳምንት እንግዲህ በርቱልኝ። እቺ የመጀመሪያውን ሳምንት ካለፋችሁ ከዛ በኋላ እንዴት እንደሚቀል ኮሜንት ላይ መታችሁ ከዚህ በፊት ከኔ ጋር ቻሌንጅ ያደረጋችሁ ሰዎች ንገሩልኝ። በጣም ቀላል ነው። የመጀመሪያ 3 ቀን በተለይ ወጥሩና ተለኩ። ካላመናችሁኝ ተለኩና እንደዚህ የእውነት የምር ነው እንዴ ብላችሁ ይበልጥ እንድቀጥሉ ነው የሚያደርገው። ማክሰኞ ሮብ የጥቅል ጎመን ሾርባን ሮብ ነው የምትጨርሱት። ሐሙስ፣ አርብ ከዛ በኋላ ያለውን ቀን ግን እንዳልኳችሁ ቀን ላይ የፈለጋችሁትን ነገር መብላት መጠጣት ትችላላችሁ። የሚቀጥለው አርብ እንገናኛለን። አይ ካንት ዌት በጣም ጓግቻለሁ። በርቱልኝ። አንዳችን ባባ ዘንድሮ ማንኛውም እናት የዘንድሮ መርሃ ግብር አውጥቼ ነበር። የዘንድሮ መርሃ ግብር የቻሌንጃችን አንዲትም እናት በቦርጭ ትኩሳት መሰቃየት የለባትም።
የለባትም። ቦርጭ ይብቃ በእናቶች ቦርጭ። ጋይስ አይ ሃቭ ቱ ጎ። በጣም የምወዳችሁ እግዚአብሔር ክበሩልኝ። አም ሶ ኤክሳይትድ። አይዟችሁ፣ በርቱልኝ። ቺት ብታረጉም እንመለሳለን። በርቱልኝ። ሁላችሁም በጣም ነው የምወዳችሁ። የዘንድሮ መርሃ ግብር አንዲትም እናት በቦርጭና በክብደት መሰቃየት ትኩሳት ማምጣት የለባትም። ባይ አርብ እመጣለሁ።